ሰላም ሰላም የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንደሚታወቀው አለው ሰሞኑን ትንሽ ስላመመኝ ነው የጠፋሁት። አሁን ተመልሻለሁ። ስመለስ ያው በጤናማ ነገር አይደለም የተመለስኩት። ይሄን ነገር ሳደርግ ያው እያፈርኩም እየተገረምኩም በራሴ ነው። ለሆነ ስራ የሆነ ቦታ መተናል ከተሙ ጋር እና አብሮን ማን አለ? ሄሌዊ ወንድም አለ ቃል አለና ቃልን ፕራንክ አደርገዋለሁ። ምክንያቱም ልጁ ቆንጂዬ ነው እና ቃልን ፕራንክ እናደርገዋለን። እኔ ይሄንን ስል የምር ማለት እንደሌለብኝ አውቃለሁ፣ ግን ያው ፕራንክ ነው፣ ምንም ማድረግ አልችልም። እናንተም ቤተሰቦቼ ለምን ጠፋሽ ምናምን ስትሉኝ ስለነበረ ቶሎ ነይልን ስትሉ ስለነበር እኔ ለእናንተ በማሰብ ያው ቶሎ እመጣለሁ። ከዚህ በኋላ ትንሽ አሞኛል፣ ለዛ ነው። ቃልን ፕራንክ እናደርገዋለን። የሌቪን ወንድም ደግሞ ያው ኮሜንት ላይ ቆንጆ ነው በሉት እና በጣም ነው የምወዳችሁ የኔ ቤተሰቦች፣ ስለምትጠይቁኝ ስለምታሳዩኝ ፍቅር በጣም ነው የምወዳችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁን ቆዩ። እኔ በየሰዓቱ ሰላም ስትለኝ ይሰማኝ ስሜት ማለት ነው ደስ ይለኛል። ስለማከብርሽ ስለምጠነቀቅልሽ ማርያም የምር የሚጠነቀቅልኝ ወንድ ባይዘይ በጣም ነው ደስ የሚለኝም የሚመቸኝም ደስ ይለኛል። እና የዛሬው ውሎ አድካሚ ቢሆንም ማለት ብቻ ደስ የሚል ነገር አለው። ያለበት በጣም ደስ ይል ነበር። አደከማችሁ እንዴ? ያው አንዳንዴ መድከም ያለ ነው። ለኛ ብትደክም ቀር ይላል እንዴ? ቅር ባይልክ ህይወት እቺ ሊወጣው ቅር ይጃበታል። አይ ቅር ባይልክ ደስ ይለኛል ግን ማለት ነው ይሄንን እድል ልጠቀመው ብዬ ነው። በኋላ ካለፈ በኋላ እንዳይቆጨኝ ምናምን እና ወይ ቅንድብህ ምናምን በጣም ነው የምወድልህ። ወላሂ ሌላስ? የምሬን ነው። ቅንድብህ በጣም ነው የምወድልህ። ሌላስ? ፊዚካልህን ቁመትህን። አዎ ቁመትህን ጥሩ ላይ ደስ ምን ነው አላመንከኝም? ተልከሽ የመጣሽ ያስመሰልሽው። ሌላ ምንድን ነው የምላከው? ለምንድን ነው የምላከው? ተልከሽ የመጣሽ ከመጀመሩ ነው እኔን ማድነቅ የጀመርሽው። ያ በፊትም ያው አላ ልባዊ ስሜት ከልብ የሚያነሳሳ ቀጥሪበት ይሁንሽ። የምሬን ነው የምሬን ነው የምሬን ነው። ለምን እንደዚህ የምታየኝ? ጌታን ማለት ነው ሳልነግረው ቆይቻለሁ፣ ግን ደግሞ ላይክ የዛሬን ቀን መጠቀም ፈለኩ። የምር ይሄንን እድል ማለት ሁሌ ብነግርህም ምናምን የምመኘው ነገር ነውና አሁን ላይ ሳልናገር ስቀር እየደበረኝ ነው እና ይሄንን እድል ልጠቀም። የሆነ ነገር ዊርድ እያደረግሽ ይሆናል መሰለሽም። ለምን ነው ዊርድ የሚሆነው? ነግሬህ አላውቅም። እድል እንጠቀም። እኔና አንቺ ዛሬ ነው የምንገናኘው አይደለም? ዛሬ ለምንገናኘው ግን ደግሞ ታውቃለህ፣ መጀመሪያ የነበርኩበትን ነገር ታውቀዋለህ። እሺ፣ ስለዚህ አሁን ብናገርም እሺ ያው ደስ አይልም። እሺ፣ አሁን ዛሬ ልጠቀመው ምናምን የምትይው ነገር ታዩና ምንድን ነው የምትነግሪኝ? ምነግርህ ነገርማ ይኖራል እኮ ግን አለ አይደል፣ በፊት እኔ አሁን ለአንተ ያን ነገር ይሄን ነገር ብልክ ምሮ ኢማጅ መታረገው አይመጣውም ሲጀመርና አሁን ላይ ሳስበው ደግሞ መናገር እንዳለብኝ ተገነዘብ። እሺ የጠበኩሽ ነው አሰለ እኔ በጣም ነው ሞድ ስለ ያው ነው ከቻልሽ ወደር መጥቶ መውደድ ስለ እኔ መወድሻለሁ እኮ አውቃለሁ እንደምትወደኝ። ታዲያ ግን ይሄ ነገር ለመንገር ነው ቅድም ጀምሮ እንዲያልሽ ነበር አይደለም? እሱ ለመናገር አይደለም። ያው አሁን ላይ ያለውበትን ሁኔታ ታውቃለህ። ቃል
እኔ አፈቅርሃለሁ። ይሄንን ነው መፍራት። እሺ የምር ማን የላከሽ? ማንም የላከኝ ሰው ለዊን የላከኝ በይኝ። ለዊን እንዲህ በይው እስኪ ምን እንደሚልስ ማለት ነው ያለሽ? አላለኝ። ሌዊ አላከኝም። ሲጀመር ሌዊ ለምንድን ነው እንደዚህ በይ የሚለኝ? ከምን አንጻር ነው? ሲጀመር ይሄን ነገር ቢሰማ ራሱ እንደሚደብረው አውቃለሁ። ደስ አይልም። እንደዚህ ማድረግ እንደሌለብኝም ውስጤ እያወቀ ግን ደግሞ እስከመች ለምን? ስለዚህ ከለዊ ጋር ነበርኩ አሁን ካንተ ጋር ልሁን ያልሽኝ ነው በአማርኛ። ያው ያንተ ፍላጎት ነው የሚወስነው። መኖር ዳለበት በመለየት ተይዲና ተይ ነገር ተውኑ ኢንሻአላህ እንተዋለን። ግን ደግሞ እኔ ፍላጎቴን ስሜቴን እንድታውቀው ፈልጋለሁ። ለምንድነው ከመጀመሪያው እኔ ለአንቺ እንዲህ አይነት ስሜት ሊኖር የሚችለው እንዴት ሆኖ ነው እኮ? ቢሆንም በቃ እኔ ማለት አንዳንድ ነገሮችን ስታስቢ ቀጥ አድርገሽ አስቢ። ቀጥ አድርጌ ነው ያሰብኩት። ይሄን ነገር ለመናገር ሳስብ ማለት ነው ቃል ከአንድ ሁለት ሶስት ጊዜ በጣም አስቤው ነው። በጣም ማለት ነው በጣም ብዙ ጊዜ የምሬን ነው። ይሄ ባንዴ ከእንቅልፍሽ ተነሳሽ የነገርሽኝ አስመሰልሽው እኮ ነው። አይደለም በቃ በጣም ቀናቶችን ስጠብቅ ነበረ። በጣም ረጅም ጊዜያትን። እሺ አሁን እንዴ ትወጂኛለሽ? ምንድን ነው የሚሆነው ከዛ? እሱን ያንተ ፍላጎት ነው የሚወስነው። ግን ደግሞ የኔን ስሜት እንድትረዳው ነው የምፈልገው። እኔ እንድታውቀው ማሰቢያ ጊዜም ከፈለክ ደግሞ ማሰቢያ ጊዜም እውነቱን ለማውራት እኔም እወድሻለሁ። ግን መውደድማ እኮ ማንም ያው ሰው እስከሆንክ ድረስ ሰውን አጠላም። እሱን አውቃለሁ። እንትን ልንገርሽ እኔም አሪፍ ጊዜ እየጠበቅኩ ነበር እንጂ እኔም አፈቅርሻለሁ። ምን ማለት ነው? አንተ እስከልል ነው ማለት ቃል ስርዓት። እኔ የሆነ ፕራንክ ቪዲዮ እየቀረጽኩ ነው። አንተ ማለት ነው ይኸውልህ ካሜራ ይኸውልህ ታሙ ንገረው እንዴ። ይቅርታ ነው እንደዚህ መጣይ። እሺ ስለዚህ አይዮ ታሙ ንገረው እንዴ። አንተ ልትቀልድ ነው ማለት እኔ ስሜት ላይ እየቀለድሽ ነው ማለት ነው? የምን ስሜት ቃል ይኸውልህ ስርዓት። እኔ ፕራንክ ቪዲዮ ነው ይኸውልህ። ስትፈልጉ ቪዲዮን አጥፉታ። እኔ ምን አገባኝ? አጥፉት ማለት እየቀረጻችሁት ነው አይደል? በቃ አጥፉታ። እሺ አጠፋ ነው። ከዛስ ወደድኩሽ አለቀ። እንደስ ማቡል ደምፈስ ቅዱስ አይብቃ። ይሄ ነገር እኔ አንተ ያማል እንዴ? ፕራንክ ነው በለኝ። አንተም እንዴ ያማል እንዴ? ደግሞ ነገረው ለስራት እኔ የዩቲዩብ ቪዲዮ እየቀረስኩ ነው። አንተም ፕራንክ ላረገ ብዬ ያው ዲና ስሚ፣ እኔ ከወንድሜ ጋር ስላለሽ አክብሬሽ ቁጭ ነው ያልኩት እንጂ ስርዓት ቃል ዲና ምን ማለት ነው? እኔ ሲጀምር ቀድሞም ከለዊ ጋር ገና ሳቂሽ ጀምሮ ነው ስሜት ነበር። ኧረ እባክህ ስርዓት በቃ ይኸውልህ፣ ቀድሞም ከለዊ ቀድሞም እንተዋወቅ ነበር እኮ። አንቺ ምን እያልሽ ነው? ይኸውልህ ቃል ፕራንክ ነው በቃ። እሺ ፕራንክነቱ ይሁን፣ ቪዲዮ ይጠፋል፣ ይመጣል። ግን እኔ ወድሽ ወይኔ በዳለም ዛሬ ጉዶኩኝ። በቃ ቃል በቃ ይሄን ቪዲዮ ይቀራል፣ ፕራንኩን ቀርቷል። እኔም አውቄ ነው። እኔ በቃ ይቅርታ። አንተ እያመረርከው ነው እንዴ? ቀድሞ ጨዋታውን ለመጀመር እኔ አደፋፍኜ እስካሁን ድረስ የቆየሁት እኮ ላለማውራት ነው። እንደ አይነት ቀልድ ከየት መጣ? ለምን መጣ? እሺ በቃ አፎ በለኝ እንዴ ማለት እስካሁን ድረስ ስንትና ስንት ከአመት በላይ ሳላወራ የቆየሁትን ነገር ቀልድ በሚል ነገር ካሰብኩኝ በኋላ አፉ በለኝ ምንድነው ማለት? በማርያም ቃልን እያስጨነከኝ ነው እንዴ? አንቺ እኮ ነሽ እየጀመርሽው አይደለ? ወይኔ መድኃኒዓለም። እሺ በቃ ይቅር በቃ አታስበው። ይሄ ነገር ዲና አወራችም አትበል፣ እንደዚህ ማትበል። በቃ ይቅር እንዴ። ለምን ታስጨንቀኝ? መንጨነቁን ፈልገሽ መስሎ በቃ ፕራንክ ነው አልኩኝ።
ለማንኛውም እኔም የቲክቶከር ወንድም ነኝ። ስለዚህ የምበላ ሰው አይደለሁም። ቀድሚያ ገብቶህ ነው ወይ ቱኪ ወንድምም ሁለት ወንድማማቾች እንዴት ነው ፕራንክ ማረጋው? እሺ ለማንኛውም እኔን ፕራንክ አድርገኛል፣ አመሰግናለሁ። ካሁን በኋላ እንደ ፕራንክ ቪዲዮ አልቀርጽም። በቃ ይብቃል። ግን አመሰግናለሁ። በግራ ነው ሰላም መልክ። ቴንክ ዩ ለሰጠኸኝ ክብር እና ላይክ፣ ሼር፣ ሰብስክራይብ እንዲያደርጉልኝ በአንተም በወንድምህም ስም እባካችሁ እቺን የሰው ግማሽ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቷት። እሺ ለሰው ግማሽ ላልከኝ ግን በጣም ምስጣሪ ያዘን እና ይሄን ሐሳብ ተሙ ቀድመ ነግራው ነው መሰለኝ ያስበላኸኝ ዛሬ። ብቻ የኔ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ያው የሌቪን ወንድም አፍቀረው ያለው እኔ ማለጋኩሽም እንጂ አክሬሻለሁ እና ቤተሰብ እንወዳችኋለን። ሂማን መግዛት የምትፈልጉ ሴቶች ምን ያጠቀም ማውራት አስፈላጊ ነው። የብራዚል ቨርጂን ሂማኔሮችን እንደጀመርኩኝ በባለፈው ቪዲዮ ማውርቻለሁ። የብራዚል ድንግል ማለት ነው። አረ ወይኔ እና በ0916 34 95 97 በመደወል ኦርደር ማድረግ ትችላላችሁ። ባይ